ሲቪያችንን አዘጋጅተን ከጨረስን በኋላ ቀጣዩ ስቴፕ የሚሆነው ምንድነው? ጆብ ሰርቺንግ ይሆናል ማለት ነው። ወደ ስራ መፈለግ ቀጥታ እንገባለን በጉግል ፕላትፎርሞች ማለት ነው። ስለዚህ የጉግል ሰርቺን ተጠቅመን የሚፈልጉትን የስራ ዘርፍ ለምሳሌ ሶፍትዌር ኢንጂነር ስራዎች ከሆኑ ማስገባት ያለብን ሶፍትዌር ኢንጂነር ጆብስ ኢን አዲስ አበባ። ኪወርድ as much as possible ስፔሲፊክ ማድረግ አለብን። ኪወርዶቹን በደንብ ማስገባት አለብን። በአካባቢያችን ነው፣ እዛ ከተማ ነው ወይስ ስፔሲፊክ አዲስ አበባ ላይ የምንፈልገው? እሱም መግባት ስላለበት የት ላይ ሰርች ማድረጊያው ላይ መፈለጊያው ላይ እናስገባለን ማለት ነው። ከዛ በመቀጠል የስራ አንቂዎች ወይም የስራ አላርሞችን እናዘጋጃለን ማለት ነው። እነሱን አሁን ስቴፕ ባይ ስቴፕ እናያለን ማለት ነው። ሶ እንዳልኳቸው አሁን ስቴፕ ባይ ስቴፕ የጉግል ሰርች ቱል ተጠቅመን እንዴት ስራዎችን እንፈልጋለን እና አዳዲስ ስራዎች ሲወጡ ደግሞ ጉግል ኢሜል እንዲልክልን እንዴት ማድረግ እንችላለን የሚለውን አብረን እናያለን ማለት ነው። ሶ የመጀመሪያው ስራችን የሚሆነው ምንድነው? የምንፈልገውን የስራ አይነት ጽፎ ማስገባት ማለት ነው። ለምሳሌ በሶፍትዌር ከሆነ በሶፍትዌር ኢንጂነሪንግ ከሆነ የተመረቅነው የምናስገባው ሶፍትዌር ኢንጂነሪንግ ጆብስ ኢን አዲስ አበባ ማለት ነው። አዲስ አበባ ላይ ያሉ የወጡ በቅርብ ጊዜ የወጡ የሶፍትዌር ኢንጂነሪንግ ስራዎችን እንፈልጋለን ማለት ልክ እንደዚህ ስንፈልግ ያመጣልናል ማለት ነው። እዚህ ላይ የምናስገባው የስራ አይነት የተለያየ ሊሆን ይችላል። ለምሳሌ ስራ ለመቀየር ወደ ኤንጂኦዎች ለመቀየር የምንፈልግ ከሆነ ኤንጂኦ ጆብስ ኢን አዲስ አበባ ወይም ደግሞ ኤንጂኦ ጆብስ ኒርሚ የሚለው ኪወርድ ምን ማለት ነው? ከኔ አካባቢ እኔ ባለውበት አካባቢ የወጡ ስራዎችን አሳየኝ ማለት። ይሄ በጣም ስፔሲፊክ ነው። በቻላችሁ ታውቁም ስፔሲፊክ አድርጋችሁ መጻፍ መቻል አለባችሁ። የምትፈልጉትን ስራ እና የምትፈልጉበትን አካባቢ ማለት ነው። let's say near me ብለን ቦርድ አዲስ አበባ ልንኖር እንችላለን። ኦር እዚህ ላይ ኤንጂኦ ጆብስ ብለን ኢን ያላችሁበት ማለት ነው። አሁን ከረንትሊ ያላችሁበትን የከተማ ስም ማስገባት እንችላለን ማለት ነው። ከዛ በተጨማሪ ግን ቀጣዩ ስቴፕ ምንድነው? ከዩኒቨርሲቲ ስትወጡ ብዙ ጊዜ አቬሌብል የሚሆኑት ኢንተሪ ሌቭል ጆብ በኢንተሪ ሌቭል ጆብ ማለት ነው። በጀማሪ ሌቭል የሚሰጡ የሚቀጠሩ ስራዎችን የምትፈልጉት ማለት ነው። እንደዛ ብላችሁ ከፈልጋችሁ ጨርሱ ይዘረዝርላችኋል በአካባቢያችሁ የሚገኙ ሪዛልት ፎር ጌቆስ አዲስ አበባ ማለት አሁን አካባቢያችን ላይ እኛ ባለንበት አካባቢ የወጡ ስራዎች እነዚህ ስለሆኑ ማለት ነው። ቹዝ ኤሪያ ብላችሁ ደግሞ አካባቢውን እዚህ ላይ መምረጥ እንችላለን። አዲስ አበባ ነው፣ ክፍለ ከተማ ነው፣ አዳማ ነው፣ ባህር ዳር ነው፣ ሐዋሳ ነው። እነዚህ ነገሮች ስፔሲፊክ ማድረግ መቻል አለብን ማለት ነው። ሶ ባለበት እንተውና እዚህ ላይ እንደምታዩት በእኛ አቅራቢያ ያሉት ስራዎች እነዚህ ናቸው ማለት ነው። ከዛ በተጨማሪ እዚህ ላይ ዝርዝሩ ያሉትን አይተናል። ሁሉንም ማየት የምንፈልግ ከሆነ ሞር ጆብስ የሚለውን ክሊክ እናደርጋለን። ሞር ጆብስ የሚለውን ክሊክ ስናደርግ ኦልሬዲ እዚህ ውስጥ ከዚህ በፊትም በቅርቡ አቬሌብል የሆኑ ስራዎች ይዘረዝሩልናል ማለት ነው። ከዛ በቀጣዩ ስቴፕ የሚሆነው ምንድን ነው? እዚህ ላይ ፎሎ የምትል በተን ታያላችሁ። እሷን ፎሎ አላችሁ ማለት ጉግል እንደዚህ አይነት ተመሳሳይ ስራ ሲወጣ በኢሜል እንዲያሳውቃችሁ ተመዘገባችሁ ማለት ነው። ስፔሲፊክ ለማድረግ የት ነው የምትገቡት? ፎሎዊንግ ልክ ፎሎዊንግ ላይ ስትገቡ ኢንተሪ ሌቭል ጆብስ ኒር ሚ በእኔ አካባቢ የወጡ ኢንተሪ ሌቭል ስራዎችን በየቀኑ ኢሜል ላክልኝ ብለን ተመዝግበናል ማለት ነው። በየቀኑ ማድረግ ካልፈለግን በየሳምንቱ ማድረግ እንችላለን ማለት ነው። ይሄን አድርገን ከጨረስን በየጊዜው የሚወጡን ስራዎች እኛ ቼክ ሳናረግ ጉግል በኢሜል ይልክልናል ማለት ነው። ከዛም ኢንስትራክሽኖቹን ተከትለን አፕላይ እናደርጋለን ማለት ነው። እሺ እንደነገርኳችሁ ፎሎዊንግ የሚለውን ተመዝግበን ኒርሚ የሚለውን ስራ በአቅራቢያችን እንደዚህ አዳዲስ ስራዎች ሲወጡ በኢሜል ሊልክልን ስንመዘገብ የሚላክልን ኢሜል ይሄ ይሆናል ማለት ነው። በየቀኑ ወይም በየሳምንቱ ባስቀመጠ ጊዜ ሰሌዳ መሰረት እኛ የዞርን ሳንፈልግ ሳንጠያይቅ ራሱ በኢሜል ይልክልናል ማለት ነው። ሶ ዴይሊ ወይም ዴዲኬትድ በምናደርገው ሰዓት እየገባን ኢሜይላችን ቼክ እናደርጋለን ማለት ነው። እነዛን ስራዎች እንዳያልፉን አፕላይ ለማድረግ ልክ በዚህ መንገድ ዋን ኒው ጆብ አዲስ ስራ አለ እዚህ አካባቢ ብሎ ይልክልናል። ኦርደር ኢንስትራክሽኑን ተከትለ ኢሜይሉ ላይ ስንገባ ልክ ጆቡን ክሊክ ስናደርግ እንዴት አፕላይ ማድረግ እንደምንችል እና ወዴት እንደምንሄድ ያሳየናል ማለት ነው። ከተመዘገበን በኋላ የሚልክልን በዚህ በአሳየዋችሁ ኢሜይል መንገድ ይሆናል ማለት ነው። ኤቭሪ ታይም አዲስ ስራ በገባ ቁጥር ጆብ አለርት ፍሮም ጉግል የሚል ኢሜይል ይደርሳችኋል ማለት ነው።